ሰላም ሰላም የከናን ቲቪ ተከታታዮች እንደምናችሁ። ስሜ ቤተል ኃይሉ ይባላል። አሁን ዛሬ ደግሞ የእግዚአብሔርን ቃል ላካፍላችሁ መልእክት ይዤ መጥቻለሁ። ከማካፈሌ በፊት ግን እንጸልይ። እግዚአብሔር ሆይ ስለዚህ ሰዓትና ስለዚህ ጊዜ እናመሰግንሃለን። እግዚአብሔር ሆይ ይህንን ቃል አንተ አስተምረን። እግዚአብሔር ሆይ በፊታችን አንተ ተገለጥ። እግዚአብሔር ሆይ የሚሰሙትንም አንተ ባርካቸው። በጌታ በኢየሱስ ስም አሜን። ዛሬ የማካፍላችሁ የእግዚአብሔር ቃል የጸሎት 8 ቁልፎች የሚል ነው። አንደኛው ሳይታክቱ መጸለይ የሚል ነው። ሉቃስ ምዕራፍ 18 ከቁጥር 1 እስከ 8 ድረስ እንዲህ ይላል። ሳይታክቱ ዘወትር ሊጸልዩ እንዲገባቸው የሚል ምሳሌ ነገራቸው። እንዲህ ሲል በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበር። በዚያችም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባላጋራዬ ፍረድልኝ ትለው ነበር። አያሌ ቀንም አልወደደም። ከዚያም በኋላ ግን በልቡ ምንም እግዚአብሔርን ባላፈራ ሰውንም ባላፍር ይህች መበለት ስለምታስደክመኝ ሁልጊዜ የመጣች እንዳታውከኝ እፈርድላታለሁ አለ። ጌታም አለ፣ አመፀኛው ዳኛ ያለውን ስሙ። እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁ ለሚታክቱ ምርጦቹ አይፈርድላቸውምን? እላችኋለሁ ፈጥኖ ይፈርድላቸዋል። ነገር ግን የሰው ልጅ በመጣ ጊዜ በምድር እምነትን ያገኘ ይሆንን? ይላል። እዚህ ጋር ስንመለከት ሳንታክት መጸለይ እንዳለብን ይነግረናል። እግዚአብሔር እንዲፈርድልን በዚህ ዓለም ላይ እግዚአብሔር እንዲፈርድልን ምን ማድረግ አለብን? ሳንታክት መጸለይ አለብን። እግዚአብሔር በዚህ ምድር ላይ እየፈጠረን እንድንጸልይ ስለሆነ እሱን እንድንፈልግ ስለሆነ ፊቱን እንድንፈልግ ስለሆነ ሳንታክት መጸለይ አለብን። ሁለተኛው በእምነት መጸለይ የሚለው ማቴዎስ ምዕራፍ 21 ከቁጥር 21 እና 22 ጀምሮ እንዲህ ይላል። ኢየሱስም መልሶ እውነት እላችኋለሁ እምነት ቢኖራችሁ ባትጠራጠሩም በበለሲቱ እንደሆነባት ብቻ አታደርጉም ነበር። ግን ይህን ተራራ እንኳን ተነቅለህ ወደ ባህር ተወርወር ብትሉት ይሆናል። አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ አላቸው። ሳንጠራጠር በእምነት ብንጸልይ እግዚአብሔር ሁሉን ነገር ያደርጋል ማለት ነው። እንደ ምሳሌ የተናገረው ምን ይላል? ይህም ተራራ ተነቅለ ወደ ባህር ተጣል ብትሉት ራሱ ይጣልላችኋል ስላለ እግዚአብሔር በእምነት የሚሆን ነገር በእምነት የምናስበውን ነገር እንደሚያደርግና እምነት እንዲኖረን ይነግረናል። ሶስተኛው በስውር መጸለይ ማቴዎስ እዛው ላይ ምዕራፍ 6 ከቁጥር 6 እዛው ላይ ምን ይላል? አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ። በስውር የሚያይ አባትህ በግልጽ ይከፍልልሃል ይላል። ምን ይላል? አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ። በስውር የሚያይ አባትህ በግልጽ ይከፍትልሃል ይላል። ይከፍልሃል ይላል። በስውር ስንጸልይ እግዚአብሔር ይባርከናል፣ በእምነታችን እንዲጨምር ያደርጋል እና እግዚአብሔር ይባርከናል፣ የተለያዩ በረከቶችን ያመጣልናል፣ እግዚአብሔርም ይባርከናል ማለት ነው። አራተኛው በኢየሱስ መጸለይ ይላል። ዮሐንስ ወንጌል ምዕራፍ 14 ከቁጥር 13 እና 14 ጀምሮ እንዲህ ይላል። እኔ ወደ አብ እሄዳለሁ፣ አብም ስለ ወልድ እንዲከበር በስሜ የምትለምኑትን ሁሉ አደርጋለሁ ይላል። ማናቸውም ነገር በስሜ ብትለምኑ እኔ አደርጋላችኋለሁ ይላል።
እዚህ ጋር በኢየሱስ ስም ስንጸልይ እኔ አብ እሄዳለሁ አብም ስለ ወልድ እንዲከበር በስሜ የምትለምኑት ሁሉ አደርግላችኋለሁ ይላል። በስሙ የምንለምነው ሁሉ ይሆንልናል። አሜን ነው። እግዚአብሔር በስሜ ለምኑ ይሆንላችኋል ይላል። ማናቸውንም ነገር በስሜ ብትለምኑ እኔ አደርግላችኋለሁ። ማንኛውንም ነገር በስሙ ብንለምን እግዚአብሔር ያደርግልናል ማለት ነው። አምስተኛው እንደ ፈቃድህ መጸለይ አንደኛ ዮሐንስ ምዕራፍ 5 ከቁጥር ምዕራፍ 5 ከቁጥር 14 ጀምሮ እንዲህ ይላል። በኢየሱስ ስም አነባለሁ። በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። እግዚአብሔር እንደ ፈቃዱ ብንጸልይ፣ እንደ ፈቃዱ ብናረግ እግዚአብሔር ይሰማናል ማለት ነው። ስድስተኛው በንጹህ ልብ መጸለይ ማርቆስ 11 ከቁጥር 25 ጀምሮ እንዲህ ይላል። ለጸሎትም በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉ። እናንተ ግን ይቅር ባትሉ በሰማይ ያለው አባታችሁ ኃጢአታችሁን ይቅር አይላችሁም ይላል። ቁጥር 25 ላይ ለጸሎት በቆማችሁ ጊዜ በንጹህ ልብ የምንጸልየው ምን ማድረግ አለብን? በንጹህ ልብ ስንጸልይ ይቅር ያላልነው ሰው ቢኖር ይቅር ማለት እንዳለብን፣ እግዚአብሔር ደግሞ በሰማይ ያለው አባታችን ይቅር ይለናል ማለት ነው። ደግሞም በጸሎት በቆምን ጊዜ በንጹህ ልብ የምንጸልየው እግዚአብሔርም ደግሞ የሚሰማን ምን ስናደርግ ነው? ይቅርታ ስንጠያየቅ ማለት ነው። እሺ ሰባተኛው እየጾሙ መጸለይ ነው። እየጾሙ መጸለይ ሐዋርያት ስራ ምዕራፍ 13 ከቁጥር 2 እና 3 ጀምሮ እንደዚህ ይላል። እነዚህም ጌታን ሲያመልኩና ሲጾሙ መንፈስ ቅዱስ በርናባስና ሳውልን ለጠራኋቸው ስራ ለዩልኝ አለ። በዚያን ጊዜ ከጾሙ ከጸለዩም እጃቸውን ከጫኑ በኋላ አሰናበቷቸው ይላል። እዚህ ጋር ስንመለከት እግዚአብሔርን ስናመልክና ስንጾም እግዚአብሔር ይሰማናል። እነዚህ ጌታን ሲያመልኩና ሲጾሙ መንፈስ ቅዱስ በርናባስና ሳውልን ለጠራቸው ስራ ለዩልኝ አላቸው። እዚህ ጋር ምን ይላል? ሲጾሙና ሲያመልኩ ይላል። ሲያመልኩና ሲጾሙ ማለት ስንጾምና ስናመልክ እግዚአብሔር ይሰማናል። እግዚአብሔር ስንጾም ማለት መጸለይ ነው። ጾሙ መጸለይ፣ እግዚአብሔር ደግሞ ይረዳናል። ስናመልክም እግዚአብሔር ይረዳናል። እግዚአብሔር ከኛ ጋር ነው። አሜን ነው። ስምንተኛው በቃሉ በመኖር እና በመታዘዝ መጸለይ ዮሐንስ ወንጌል ላይ ምዕራፍ 15 ከቁጥር 7 ጀምሮ እንዲህ ይላል። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሁንላችኋል ይላል። ቃሉን በምንታዘዝበት ቃሉን በምንጠብቅበት ጊዜ በእኛ ውስጥ ሲኖር እኛም በሱ ውስጥ ስንኖር ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችኋልም ይላል። እግዚአብሔርን በመታዘዝ በእግዚአብሔር ቃል በመኖር ሁሉንም ነገር ስናደርግ እግዚአብሔር ይሰማናል ማለት ነው። ስለዚህ ጨርሻለሁ። እንጸልይ። እግዚአብሔር ሆይ ስለዚህ ሰዓትና ስለዚህ ጊዜ እናመሰግናለን። እግዚአብሔር ሆይ በስውር መጸለይን የተለያዩ ጸሎት አይነቶችን አሁን አይተናል። በጌታ በኢየሱስ ስም አንተ እርዳን። ሳንታክት መጸለይ፣ በእምነት መጸለይ፣ በስውር መጸለይ፣ በኢየሱስ ስም መጸለይ፣ እንደ ፈቃዱ መጸለይ፣ በንጹህ ልብ መጸለይ፣ የጾሙ መጸለይ፣ በቃሉ በመኖር እና በመታዘዝ መጸለይን እንዳንረሳ እንዳንዘነጋ እግዚአብሔር ሆይ ደግሞ ለክብር ቆመን እንድናመሰግንህ አንተ እርዳን። እንድንጸልይ ደግሞ አንተ እርዳን። አቅም ጉልበት ሆነን እግዚአብሔር ሆይ በተለያየ መንገድ ላይ ጠላት ቢመጣብን እግዚአብሔር አንተ አሸንፍልን። እግዚአብሔር ሆይ ስለ ሁሉ እናመሰግንሃለን። እግዚአብሔር ሆይ ቀሪ ያለውን ሰዓት ለአንተ ሰጠን። በጌታ በኢየሱስ ስም አሜን።